ሐኪም ሄደሻው ለምሳሌ ፕራይቬት ፓርቶቻችንን ለምሳሌ ቢያመን ሄደሽ ሐኪም አይደል የምታሳየው ገባሽ ያን ያህል መንገድ እየሄደ ግን ውስጣዊ ጤንነታችንን ለሚያክም ሰው ሰላም እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ዛሬ ደግሞ በሌላ ኤፒሶድ መጥተናል። ማጋችን እንዴት ነው? አርቆልን አሰርተናል በስማት ቺርስ ሳቲ ነው እንዴ? ቺርስ። እሺ የዛሬ ቶፒካችን ደግሞ የሚሆነው ያው ለአብዛኞቻችን ቅንጦት የሚመስል ግን ከረንትሊ እኛ ሀገር ላይ በጣም የሚያስፈልግ ነገር ነው ብለን ያሰብነው ነገር ነው ይዘን የመጣነው ቴራፒ ያው ፕሮሰሳችን ብዙዎቻችንን የሚያከራክር አይ ቲንክ አይደለ በእኔና አንቺ መካከል እንኳን ለኔም ቅንጦት ነው የማይስማማ ነገር አለ ግን ያው ይሄ ደግሞ እኛ በጣም ኖሌጀብል ሆነን ወይም ፕሮፌሽናልስ ሆነን አይደለም ጀስት የራሳችንን ኦፒኒየን ነው ሁሌም እንደምንላችሁ እኔ ደግሞ በጣም በእኛ ሀገር ላይ በተለይ ኢትዮጵያ ላይ እንዳለችው ነው ቅንጦት እስከሚመስል ድረስ እንደዚህ አይነት መጀመሪያውኑ ሐሳቡም ነገሩም ጉዳዩም የተለመደ ነገር አይደለም ግን ደግሞ በጣም በጣም የሚያስፈልግ ነገር ነው ብዬ ነው የማስበው እኔ ፐርሰናሊ በተለይ አሁን ላይ ላለው ጀነሬሽን እምልሽ እድሜ ምናምን እኮ አይመርጥም ይመርጣል ያልኩ ሳይሆን በብዛት ለዲፕሬሽን በጣም ለጭንቀት ምናምን ተጠቂዎች አሁን ላይ ያሉ ልጆች ናቸው አይደለ በብዛት እና ጀነሬሽን ሁሉ ነገር እኮ ተሟልቶላቸው እኔ እንደዛ ይመስለኛል ለምሳሌ ከኛ ጋር ውጭ ያሉ ሰዎች በጣም ብዙ ነገራቸው የተስተካከለና ይሄ ሀስል የሚያደርጉበት ነገር በጣም ትንሽ ነው ባሽ የሆነ በጣም ኦቨር መስራት አይጠበቅባቸውም ቤተሰብ መርዳት አይጠበቅባቸውም ወይ ልጅ ለማሳደግ በጣም ውጣ ውረድ የለባቸውም ምናምን በቃ ቁጭ ብሎ የሚያስቡት ስለ ስትረስ ምናምን ነው የሚመስለኝ እኔ የማስበው እና በጣም ይጠቃል ሁሉ ነገር አልጋ ባልጋ ስለሚሆን አንዳንዴ ተመስገን ብለሽ የምታድሪበት ነገር ማለት እንዲኖርሽ አይ ቲንክ በጣም መልፋት ይጠበቅብሻል እኔ ለኔ ቅንጦት ነው የምልበት ምክንያት እሱ ነው ምክንያቱም እኛ ከሌላው ዓለም ምን ለየት ያደርገናል ኦልሬዲ አንድ አበሻ ወይም አንድ ኢትዮጵያዊ ሲቋቋም እምነት አለ ማለት አንድ ፍጥረት ሲመጣ ምድር ላይ ኢትዮጵያ ምድር ላይ ሲመጣ እምነት አለው ብዬ አስባለሁ እምነታችን ራሱን የቻለ ቴራፒ ነው ብዬ አስባለሁ ሁላችንም በየእምነታችን ሙስሊሙም ፕሮቴስታንቱም ኦርቶዶክሱ እምነቱን በደንብ አብዛኛው ቢይዘውም ብዙም ደግሞ ስለምንይዝ ነው ለዚህ ለስትረስ ለጭንቀት ቴራፒ የምንለው ነገር እንደ ቅንጦት የምናየው ምናምን እግዚአብሔርን ቅርብ ስለምናደርግ ወይም አላህን በጣም ቅርብ ስለምናደርግ ብዙ ነገሮቻችንን ከእምነት ጋር እናያይዘውና ይሄንን ነገር እንደ ቅንጦት የምናስብበት እሱ ነው የሚመስለኝ እኔ ደግሞ በመሰለሻው በዚህ ላይ ሳትሳረሰው ነው ማሳቤ ሃይማኖቱ እንዳለ ሆኖ ለምሳሌ ስትታመሚ አሁን ለምሳሌ ቁርጠት ኦሮት ይላል ራስ ምታትና ስትታመሚ ፔኑን ስለምታዳምጪው ስለምታቂው ሐኪም ያይሻል አይደለ ይሄ ማለት ሃይማኖትሽ ላይ ስለደከምሽ ስትታመሚያለሽ አይደለም እኮ አይደለ ትሄጃለሽ ግን ይሄ ፔኑ ስላለ ነው ማለት ሰውም የሚያይሽ ፔኑን ይረዳሻል አሁን ለምሳሌ መተሽ ሆዴን ቆረጠኝ ብትኝ እኔ ሆስፒታል እንሂድ ነው የምልሽ አይደል እዛ ጋር ትሪትመንት ነው ይሄም ኮምፕሊትሊ በእኔ አመለካከት ከሃይማኖት ጋር አይገናኝም ከምንም ጋር አይገናኝም አንድ ሰው ውስጣዊ ህመሙን ያ ማለት ለምሳሌ ዲፕሬሽን ከሆነ እኮ ውጫዊ ህመም የለውም ነው አይደለ ስለዚህ ያንን ህመም ግን ሄዶ የምር ባለሙያ ተዘጋጅቷል ለዛ ነገር አይደለ ሄደሽ የምታዩ የምታማክሪው አይ ሚን የሆነ ችግር ሲፈጠርብኝ ነው ለምሳሌ እንደ ጓደኛ እኮ አንቺን መጥቻ አማክርሻለሁ እንደዚህ ሆነ ማኪ ለምሳሌ ለሴት ዳር ውስጥ የሆነ ነገር ቢፈጠር ጓደኛ ለጓደኛ እርስ በርስ እንመካከራለን አይደለ በዛ ነገር ላይ ግን እዛ ጋር ተምሮ የቆመ ሰው አለ ተምሮ ያንን ነገር በዚህ ነገር ላይ በጣም ስፔሻላይዝድ አድርገው እኛን ለመርዳት የተቀመጡ ሰዎች አሉ ባለሙያዎች ስለዚህ ያንን ነገር ሄደን ለነሱ ብናስረዳቸው የምር እኮ ጤንነታችንን የምናገኝበት ነገር ነው በእኔ አመለካከት ከሃይማኖት ጋር ጭራሽ አይገናኝም ሃይማኖት ላይ ጎበዝ ስለሆንሽ ሃይማኖት ላይ እንትን ስለሆንሽ ምናምን ይሄ መንቀፍ አይደለም ግን ሄደሽ ሐኪም እንደምታዩ ፊዚካል ፔን ሲኖርሽ ሐኪም እንደምታዩ ውስጣዊ ህመም ደግሞ ሲኖር
ሄደን ማናገርን መልመድ አለብን እንደ ሀገር። በጣም እንዳልሹ ነው ብዙ ሰው ቅንጦት የመሰለው ግን የምርም እኮ መጀመሪያ እኮ የውስጥ ሰላምሽ ነው አይደለ? እንደውም የውስጥ ሰላም ከሌለሽ እኮ ውጫዊ ሰላምም ይነሳሻል። ያ ማለት መጀመሪያ መዳን ያለበት ውስጥሽ ነው። ግን እንዴት መሰለሽ ሰላምዬ፣ እኔ ደግሞ የማስበው እኔ ቅርታ አድርጊልኝ እዛ ጋራ አይደለም ከፍዬ በነፃ አማክሪ ብትይ ጓደኛዬን ባማክር ይቀለኛል። የፈለገ ሙያዊ ብቃት ለምን ተቀየለሽ አዲስ ሰፖርት ታደርጊኛለሽ፣ አንደርስታንድ ታደርጊኛለሽ። ሞሮፍ በኔ ጫማ ውስጥ ሆነሽ የምታይበት መንገድ ይበልጣል ብዬ ስለማስብ ወይም ለእህቴ ወይም ደግሞ ለእናቴ ወይ ለሆነ ሰው ባማክር ይቀለኛል። ይሄ ደግሞ ምንድነው ለምሳሌ አሁን የሚታየው አሁን እኮ እንዳልሽው ነው አንቺ እኔ ለዚህ ነገር ፍቃደኛ አይደለሁም። ለምን ትክክል ነው እንደ ማህበረሰብ ኢቭን እንደ እንትን እኮ ተደርጎ ይታሰባል። ልክ አሁን ለምሳሌ እኔ ቴራፒስት ላይክ በጣም እነዛ ሰዎች ያንን ነገር የሚያደርጉት እንደገና ደግሞ እንደ ሽንፈትም ገባሽ። አሁን ሄደሽ ችግርሽን ልታማክሪ ነው አይደለ? ልትናገሪ ነው። በነገርሽ ላይ ሐኪም ሄደሽ አሁን ለምሳሌ ፕራይቬት ፓርቶቻችንን ለምሳሌ ቢያመን ሄደሽ ሐኪም አይደል የምታሳየው ገባሽ? ያን ያህል መንገድ እየሄደ ግን ውስጣዊ ጤንነታችንን ለሚያክም ሰው ምንድነው የሚባለው አማርኛው በቃ ያሳፍራል። ራሱ ሄዶ ያንን ነገር እንነጋገር ሲባል በጣም ያሳፍራል። ከዛ ደግሞ ስፔሲፊካሊ ለአንድ ሰው ብቻ አይደለም ይሄ ነገር። ለምሳሌ ሜሬጅ ቴራፒ አለ አይደል? አሁን እሱንም አላምንበትም። እሱን ነው የምልሽ። ግን አንቺ ከባለቤትሽ ጋር ኦር ከባልሽ ጋር ብትጣይ እኮ ማኪ መተሽ ነኝ ታማክሪኛለሽ እንደ ጓደኛ። እኔ ያለምንም እውቀት ምናልባት በልምድ ይሆናል የምነግርሽ ነገር ሜቢ ሰርቶልሽም ታይዋለሽ ወይም እኔ የምነግርሽ ነገር ምንም ሳይጠቅምሽ ከኔ ጋር ተወያይተሽ ትሄጃለሽ። ሊጠብቀኝ ይችላል። ሜሬጅሽን ግን ሴቭ የሚያደርግ ነገር እዛ ጋር እየነገርኩሽ ነው። በዛ ነገር ላይ በጣም ስፔሻላይዝ አድርጎ የተቀመጡ ሰዎች አሉ ይሄንን በቃ ለዚህ ነገር እየሰሩ። ስለዚህ ሄልፕ እያለ ሄደሽ ተማክረሽ ትዳርሽንም ቤትሽንም ማስተካከል ስቺ ግን እንደ ባህልም መጥፎ ባህል ተደርጎ እንዴት ተብሎ በቃ ምንም ያልተለመደ ነገር የፍሬንድሺፕ ታዩ ሌላው የፍሬንድሺፕ እኔና አንቺ በጣም መግባባት ቢያቀተን ምን ችግር አለው? ሄደን ይሄ ነው በጣም በልዩነት ሰላምቶት ነው። እኔ መቼም አይገባኝም ይሄ ነገር በቃ እሺ አሁን እኔና አንቺ ተጣላን እንዴ አላጮልሽም እንዴ? በጥፍ እሱን እኮ ነው የምልሽ። ስታጭ ለመግባባት አጮልሻለሁ። አይ አይደለም ለመግባባት ዳስማችን አንራራቅም ነው የምልሽ። ገባሽ? ምን ነገር ቢፈጠር እንትና ማለት ጥግ ድረስ ተነጋግረን እኔና አንቺ የምንተዋወቀው ያ ሰውዬ ከሚያቀን በላይ ወይም ደግሞ ሊያቀን ከሚሞክረው እሱን ከምናስረዳ ለምን ኢነርጂያችንን እንጨርሳለን? እሱን ለማስረዳት እኔና አንቺ አንቀራረብም። አሁን የማይገባኝ ነገር ልንገርሽ፣ ባለትዳሮች ተጣሉ ኦፍ ኮርስ ማለት ይሄ በጣም ሙሉ ለሙሉ ሰምታይምስ ያስፈልጋል። ሌላ ሰርድ ፐርሰን ከሚገባ ቤተሰብ ምናምን ከሚገባ መጀመሪያ ትሪት ቢደረጉ ጥሩ ነው ብዬ አስባለሁ። ግን አሁን ለምሳሌ ባለትዳር ተጣሉ፣ አለመግባባት ተፈጠረ ማለት አሁን እንደሚመጣ ትሬንድ አለ ራቁት በተያየ ሰው መሀል አንገባም የሚባል ነገር ማለት ነው። ሶ ምንድነው እነሱ ይሄ ካላቸው እውቀት አንፃር እስቲ በዚህ መኩል መኩሩት እንደዚህ አድርጉ ማለት አንቺ ያላየሽውን አዘር ሳይድ ኦፍ የሆነ ያልገባን ነገር ከሁለታችን መንገድ ላይ ሊያሳዩን ይሞክራሉ። ከዛ በተረፈ ግን ማለት እንግዲህ እንደ ሰውኛ ቁጭ ብለን መነጋገር ከቻለን ቁጭ ብለው እንዲነጋገሩ እርስ በርስ መጀመሪያ መፈቃቀድ አለባቸው፣ መተማመን አለባቸው እንጂ ግዴታ ነው ማኪ የሁሉ ትዳር የሚፈርሰው መነጋገር ስላቃታቸው ወይ ምናምን ይመስልሻል? በነገራችን ላይ አይደለም መግባባት ስላቃታቸው። ትክክል ነሽ ማለት የመነጋገር ችግር ሊሆን ይችላል። ግን አንዳንድ ጊዜ እኔ እንደው ባለፈው የሆነ መጽሐፍ እያነበብኩ ነበረ። ማን ነበር ስሟ? በእናትሽ ትዕግስት፣ ይቅርታ እንግዲህ አባቷን ስም ረሳሁት። ግን ምን ሆኛለሁ ነው ምናምን የሚል መጽሐፍ በዚህ ዙር እሷ በጣም ጎበዝ እንደዚህ እንትን ላይ በጣም ፕሮፌሽናል ናት። እና ችግራችን ገና ከልጅነታችን የሚመጣ ነገር ነው ማለት ገባሽ? አሁን እኔና አንቺ ስንጋጭ ካየሽ ከግጭታችን በጣም ወደ ኋላ ጀርባ ነው ሄደው የሚያዩት። ለምን? እነሱ በዛ ነገር ላይ ፕሮፌሽናል ናቸው። ይሄ ማለት በዛ ነገር ላይ ስፔሲፊካሊ ጎበዝ የሆነውን ሰው ነው የምትመርጪው። እና እነሱ የዛሬው ጥላችንን አይደለም ይሄንን ምን አመጣው ይሄንን ምንድነው ወደ ኋላ ሄደው ከልጅነትሽ ጀምሮ ያለውን ነገር ነው አጥንተው የሚመጡት። እና የምር ሄልፕ ያደርጋል። አንቺ ችግሩን ታውቂዋለሽ። እሺ ይገባኝ። ግን እንዲያው ሞር ጥቅማቸው ምንድነው ብዬ አስባለሁ መሰለሽ? አሁን ለምሳሌ እኔና አንቺ አለን ብንጣላ አንቺንም አያውቁሽም እንደ ሰውኛ ከምትናገሪው አንግል ነው የሚያዩሽ።
እኔንም ከምናገረውና እዛ ጋር ከምንሰጣቸው ሁኔታ አንጻር ነው እንትን የሚለው ቤት አሁን ትዳር ውስጥ ቤተሰብ ከሚገባ እነሱ ቢገቡ እንዲሁም የሚሻለኝ ስለማያውቁ ጀጃ ያደርጉሽም ሳይዳይዙ ግን አይ ሚን በሚል ነው ትንሽ እንኳን የምቀበለው እንጂ እኔ እንጃ ወይም ደግሞ ምንድነው ይሄ እንትኑ የለም እውቅናው የለም መሰለኝ እኛ ጋር እንጂ አሁን የሆነ ጊዜ የሆነች ከዝኔ ስትነግረኝ ውጭ ሀገር እንደዚህ ፍቅር ሲይዛቸው ሄደው ያማክራሉ። ልክ ነው ወይ ትክክለኛ ፍቅር ነው ወይ ምናምን እኛ ሀገር አለ ሊኖር ይገባል ነው ማለት ሊኖር ይገባል ማለት አለ እኮ በተለይ እንደውም አሁን ላይ ከበፊቱ ደግሞ በጣም በተሻለ ሁኔታ ቴሌቪዥን ላይ ምናምን እናያለን እና ሊኖር ይገባል። በቃ ይሄ ፓርት ኦፍ አወር ላይፍ መሆን አለበት። ምናልባት the only problem ሲኖር ብዬ ማስበው ገንዘብ ዋይስ ኤክስፔንሲቭ ነው። እንደዚህ አይነት ነገር ርካሽ አይደለም። የሆነ ትዳሬን ለማስተካከል ብለሽ ስታስቢ ትዳርሽን የሚያናጋ ከሆነ እሱ ሴንስ አይሰጥም። እና እሺ እኛ ጋር አሁን አለ ወይ ማለት አሁን ለምሳሌ አለ ማለት ሶሻል ሚዲያ ላይ እኮ እናያቸዋለን። የማማከር አገልግሎት በትዳር በምናምን እየተባለ ይመጣል። ግን አሁን ማንኛውም ሰው ሊጠቀመው የሚችለው አገልግሎት ነው ወይ ነው? እሱን አላውቅም እኔ መረጃው የለኝም። እንደውም ባይዘው እንደዚህ አይነት ነገር በጣም የሚበዛው ይሄ አቅም ያለው ሰው አካባቢ ምናምን ሳይሆን ብዙ ጊዜ ሚስ አንደርስታንዲንግ የሚፈጠረው ምናምን በትዳር በኩል በጣም የሚፈጠረው ትንሽ ሚዲየም ክላስ እና ሎው ክላስ ላይ ነው ያለው። እንደዚህ አይነት አለ ሁሉም ላይ ያለ ባክሽ የትዳር ችግር አሁን ስፔሲፊካሊ ስለ ትዳር አናደርገው ኢን ጀነራል የትዳር ይሆናል ለራስ ለብቻ ከዲፕሬሽን ጋር የተገናኘ ነገር ከጭንቀት ጋር የተገናኘ ነገር ሊሆን ይችላል። ዞሮ አሉ ነው እነዚህ ባለሙያዎች አሉ። እኛ ግን የተጠቀምንባቸው አይደለም ነው። ግን ቅድም ደግሞ እንዳነሳ ነው ስንጠቀምባቸው ግን በብር በኩል የሚመጥነን መሆን አለበት አይደለ? እና ምናልባት እኔ መረጃው የለኝም ግን ከትንንሽ ጀምሮ ለምሳሌ ትምህርት ቤት ነበር ትዛይሽ ፍሬት ስንማራው አንድ ባለሙያ አንድ ሰው ለዛ ነገር ይመደባል። ሄደሽ ማናገር ትችያለሽ፣ ማውራት ትችያለሽ ምናምን። ስለዚህ አስተማሪዎች ነው የሚመደባሉ። ስለዚህ እንግዲህ የነበረ ነገር ነው። ምናልባት ከአቅም አኳያ ብዙ ሰው ጤና ጣቢያዎች አካባቢ ነው እኔ አይኖርም ብዬ አላስብም፣ ግን መረጃው ስለሌለኝ ነው አለ የለም ላለ ማለት። ግን እንደዚህ አይነት ቦታዎች ላይ ቢኖሩ ሶዳት ማንም ሰው ሄዶ አክሰስ ሊያደርጋቸው የሚችልበት መንገድ ቢመቻች በጣም 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 እኔ ነገር ነው ብዬ አስባለሁ። አንቺ በጣም ሰፖርት የምታደርጊ ነገር ስለሆነ አሁን ለምሳሌ እኔ አሁን ምን አይነት ቴራፒ አገልግሎት ብታገኝ ጥሩ ነው ብታስቢልሽ ማለት እንግዲህ እንደምታውቂው በጣም ብዙ አይነት ቴራፒ አለ እዛ ወይም ደግሞ ራሴ ባገኘው ወይም አንቺ ብታገኘው ብለሽ የምታስቢው ነገር እኔ በቃ ሸዱላች ያው ሙያችሁን ይቅርማት። አይ ወላጅ ነው አይደለም ነው እኔ ባለሙያ አይደለሁም። ይሄንን አይደለም ነው ባለሙያ ጋር ሄደን አሁን ራስ ላይ ስለመስራት ለምሳሌ አሁን እኔ እንደዚህ ነገር ብጠቀም ብዬ ባስብ በጣም ራሴ ላይ ብዙ ላሻሽላቸው የሚገባቸው ነገሮች አሉና ምናልባት ይሄ ከልጅነት ጋር የተገናኘ ነገር ይሆናል። ግን እኔ ባለሙያ ስላላገኘው አሁን ናርሲሲስት ነኝ ቶክሲክ ነኝ ወይ እንደዚህ ነኝ የሚለውን ነገር ለራሱ ይገልጹልኛል ብቻ ማለት ነው። አሁን እኔ በተፈጥሮ ሜቢ ጭንቀታም ነኝ ምናምን ገባሽ። እንደዚህ አይነት ነገሮች ግን በእነሱ በኩል በደንብ ሄልፕ የሚገኝ ይመስለኛል። the ፕሮብለም እንዳልኩሽ ብድግ ብለሽ የህይወታችን ሩቲናችን ውስጥ እንዳናስገባው ግን የተወሰነ ቦታ እኔ በሆኑ አጋጣሚዎች ደውዬ ምናምን ጠይቄ ያውቃለሁና ኤክስፔንሲቭ ነው ማለት ማንም ሰው ሄዶ የሚጠቀምበት ነገር ከዛ በሰዓት ነው የምትከፊው ምናምን እና ይሄንን ማለት አክሰሰብል ለማድረግ ምናልባት ደግሞ ጤና ጣቢያ ላይ ምናምንም ሲመደቡ ወይ ሰው በደንብ አክሰስ የሚያገኝበት ላይ ደግሞ ሲመደቡ በደንብ ፕሮፌሽናሎች just because እዛ ቦታ ላይ ሰው መኖር አለበት ስለተባለ ሳይሆን የምርም ችግርን ሊፈቱ የሚችሉ ሰዎች ይመስለኛል። ከየትኛውም ዓለም በላይ እንደዚህ አይነት ነገር በየቦታው ቢገኝ የኛ ችግር የሚበዛ ይመስለኛል። ስለማይወራ ነው ባይዘው በእውነት በጣም ብዙ ነገሮች ቀድመን ፕሪቨንት ማድረግ እንችላለን እንደዚህ አይነት ነገር ላይ እንትን እያለን እንደ ሀገር ግን እኛ ጭራሽ አዌርነሱም ያለ መጥፎ ነገር ነው የሚመስለን። በጣም በባህል እንዴት ላይ ነው እንደዚህ ሰው እንኳን ብትስቲ እንዴት አብደሻል አበድሽ ጭንቅላትሽ ምንድን ነው ይሆንሽው በቃ እያበደች ነው ልጅ እያበደች ነው ወይ ሚስት እያበደች ነው ወይ የሆነ ነገር ከዛ ደግሞ ባልና ሚስት ይሄንን ስቴፕ ወስዳ ስትሄድ ባሉ ፍቃደኛ ላይሆን ይችላል። ባሉ እንደዛ ሲሆን ግን ማወቅ ያለባችሁ ነገር
ባልና ሚስቶችን ብትሆኑ ሚስቷም ሄዳ ኖርማል ጓደኛዋን ታማክራለች፣ ባለሙያ ያልሆነ በዚህ ነገር ላይ ምንም የማያውቅ እሱም እንደዛው። ስለዚህ የምር ሄልፕ ከሆነ የተፈለገው የምር ያንን ነገር ማስተካከል ከሆነ የተፈለገው እኔ እንደ ሀገር በጣም እዚህ ነገር ላይ ሲሪየስሊ በጣም ኖርማል እንደሆነ ማለት ኖርማል ማን አሞን ሆስፒታል እንደምንሄደው ቀድመን የውስጣችን ነገር ስለሚበልጥ ሄደን መነጋገርን መልመድ አለብን። አክሰሱንም ጥሩ ብታረጉልን ደስ ይለናል። እንደዚህ አይነት ላይ የምትሰሩ ሰዎች ሙያው ላይ ያለው ሰው በደንብ ሰው እውቅና እንዲኖረው ማለት አሁን እኛ ሀገር ላይ ወደ ገጠሩ አካባቢ በተለይ ሲኬድ በጣም ብዙ ባህላዊ የሆኑ ነገሮች አሉና እነዛን ባህላዊ ነገሮች ለራሱ በሶሻል ሚዲያ ተወግዷል፣ ጠፍቷል ምናምን ይባላል እንጂ እውነት ማህበረሰቡ ላይ ውስጥ ተገብቶ ከቴራፒ ጭምር ተሰርቶበታል ወይ የሚለው ነገር ትልቅ ዳውት ነው አይደል? ስለዚህ እስቲ ባለሙያዎች ካላችሁ ሀሳብና አስተያየታችሁን ስጡን። ምን እየተደረገ ነው ከረንትሊ? የምርም ቅንጦት ነው ወይንስ ኢምፖርታንት ነገር ነው የሚለውንም ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ባለሙያዎች ይሄንን ነገር እንዴት ነው እናንተም ስትሰሩ ከበፊቱ አንፃር ኮምፔር ስታደርጉት አሁን ላይ ተሻሽሏል ወይ? አስተያየት ብትሰጡን ብትነግሩን ደስ ይለናል። ስለዚህ ዛሬ ርዕሳችን በዚህ ላይ ያተኮረ ነበረ። በሌላ ቪዲዮ ተመልሰን እንመጣለን። ሰብስክራይብ አድርጉን፣ ሼር አድርጉን፣ በደንብ ሰፖርት አድርጉን። በዛሬ ጨርሰናል። ባይ